እንደምን አመሻችሁ ዜና እናሰማለን። በመጀመሪያ ማገጫገጩን በትናንትናው ዕለት መርካቶ አካባቢ የምትኖረው 80 ዓመት ሲሞላት 20 ዓመት የቀራት የዘጠና ዓመት ልጃገረድ የሆነች አሮጊት ዶሮ ራሷን ከቆርቆሮ በተሰራ ጣራ ላይ ፍትፍታ ከያለም በሞት ተለየች። ዝርዝር ዜናውን አማረ ማሞ ያቀርበዋል። እቺ መርካቶ አካባቢ የምትኖረው እትዬ ቱቱ የተባለች በሰፈሩ ሰዎች የምትጠራው ልጃገረድ አሮጊት ዶሮ በየቀኑ ከ40 እስከ 50 እንቁላል ያመጣል ኃይል ያላትና የሰባ ጫጩቶች እናት ስትሆን በትናንትናው ዕለት ከያለም በሞት ተለይታለች። ወላጅ አሳዳጇ አቶ መኮንቶን ባየተናነቃቸው ዶሮ እንዴት እንደሞተች እንደነገሩኝ ከሆነ ያልታሰበ እንግዳ ስለመጣባቸው እትዬ ቱቱን እንቁላል ልትጥል ያዟታል። እትዬ ቱቱም ፔሬሌ ሁኜ እንዴት እንቁላል ጣይ ይሉኛል በማለት እየተነጫነጨች 9 እንቁላል ጥላ 10ኛው እንድገኝልኝ ሲሏት አረ ለአንድ እንቁላል ብዬማ ቄጤን አላሰፋም ይሄንንም እንዲያው እኔ ሁኜ ነው በማለቷ በጣም የተናደዱት አቶ መኮንቶም በምሬት አንቺ አሳዳጊ የበደለሽ ባለጌ ዶሮ እድሜ ሲጠር የወር አበባሽንም ባጭር ያስቀረው ብለው አጥያፊ ቃል ሲነግሯት እትዬ ቱቱም እያለቀሰች ከቤት ወጥታለች። ሰፈር ውስጥ የሚኖሩ የዓይን እማኞች እንደሚሉት ከሆነ እትዬ ቱቱ ጣራ ላይ በመሰላል ስትወጣ የቲቪውን አንቴናን ልታስተካክል ነበር ይመስላል። ግን እሷ ከዚህ በላይ የተሰደብኩና በደል እየደረሰብኝ መኖር አልችልም በማለት ራሷን ከጣራ ላይ ልትፈጠፍጥ ትችላለች። መሬት ላይ አርፋ ከ10 ደቂቃ መንደፋደፍን በኋላ ልጆችን አደራ በማለት ወዲያው ድብን ብላለች። እትዬ ቱቱ በትርፍ ሰዓቷ የአንገት እስክስታ አስተማሪ እንደሆነችና እሷ ማስተምራ ለትልቅ ደረጃ ካበቃቻቸው ተማሪዎች ውስጥ በቅርቡ ከአዝማሪው ጃኪ ጎሴ ላይ የተደባደበው አብዮት ካሳነሽ አንዱ እንደሆነ ለማረጋገጥ ችያለሁ። ይህንንም ዜና እንደሰማው ቀጥታ ወደ አብዮት ካሳነሽ ስልክ በመደወል በዚህ ጉዳይ ላይ ለማናገር ያደረኩት ጥረት ለጊዜው አልተሳካም። እትዬ ቱቱ ዛሬ ወዳጅ ዘመዷ እንዲሁም አድናቂዎቿ በተገኙበት በአዲሱ ገበያ 10 ሰዓት ላይ እንደምትቀበል የቀበሌ ወረኛ ጥሩምባኔ ሸዋ ሰሊና ተናግራለች። እኛም በእትዬ ቱቱ ሞት የተሰማንን ጥልቅ ሐዘንን እየገለጽን ሀገራችን ላይ የእንቁላል ግሽበት ሊከሰት ስለሚችል ህብረተሰቡ አስፈላጊውን ጥንቃቄ ከወዲህ ያድርግ እያለን እናሳስባለን። ለተጠናከረው ዘገባ አማረ ማሞ ነኝ ከኢቲቪ።